የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው ያለ በተለይ በዲያቆን ሄኖክ ዛሬ የታለ እሱ ነው እሱ እንዲጠየቅልን ነው ምን ፈልግ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በአሁኑ ወቅት በአሩሲ ሀገረ ስብከት በኦርቶዶክሳውያን ምዕመናን ላይ እየተፈጸመ ያለው ጥቃትና እየደረሰ ያለው መከራ መላውን የሀገራችን ሕዝብ እጅግ ያሳዝንና ያሰጋ ወቅታዊ ጉዳይ ሆኗል። በተለይ በአርሲ ኦርቶዶክሳውያን ላይ እየደረሰ ስላለው ግፍና ስለ አባቶች ዝምታ ማህበራዊ ሚዲያውን እያናወጡ ያሉ የሰዎች ቪዲዮዎችን አብረን እንመለከታለን። በተለይ ዲያቆን ሄኖክ ኃይሌና እሸቱ መለሰ በዚህ ጉዳይ ላይ ተከሰዋል። እነዚህንና ሌሎችን መሰል ቪዲዮዎችን አብረን እናያለን። ፍትህ መስፈን አለበት። የሰው ልጅ ደህንነት ሊጠበቅ ይገባል። እስኪ መጀመሪያ ይህንን ቪዲዮ አብረን እንመልከት። የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው ያለ በተለይ በዲያቆን ሄኖክ ዛሬ የታለ እሱ ነው እሱ እንዲጠየቅልን ነው ምን ፈልግ። ይህ አይገባትም በሉ ስልጣችሁን ከፍ አድርጋችሁ ይህ አይገባትም ሀገር ለሰራችሁ ሀገር ላቆመችው ይህ አይገባትም ሀገር ለሰራችሁ ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ ገዳዮቻችን የሐዘን ደብዳቤ ሲጽፉ አየሁ። ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደመናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ለቤተ ክርስቲያን ያላት። አርሰናል እነዚህ ሁለት ካፕሎች ለምን ተለያዩ ብለህ ቲክቶኩን ያጨናነኩላ ያለቀስኩላ። አርሰናል ዋንጫ አልበላም ብለህ ሻምፒዮንስ ሊግ ያለቀስኩላ። ምን ነው ለአርሲ ሲባል ለኦርቶዶክሳውያን ሞት ሲባል እንባ ደረቀ። እኔ እሸቱ ዶንኪቲው መቼ ነው ለቤተ ክርስቲያን ድምጽ የምትሆነው? ገቢ ማሰባሰቢያ ብቻ ነው ወይ? ዘማሪያን ሰባኪያን የምትባሉ ዝማሬ ሲወጣ ብቻ ቻሌንጅ ይሰሩልን እያላችሁ መዝሙሩን የምታጥለቀልቁ ሁላ ሊፕሲንግ የምትሰሩ ኦርቶዶክሳውያን የት ሄዳችሁ? ማስመሰል አይሰለችም ወይ? እኔ ሞድ አዶናይ ነው እኔ አከብራለሁ ወዳለሁ እንዴ አንድ ቀን ድምጽ መሆን ይከብዳል። ለተገደሉት ድምጽ መሆን እኮ ፖለቲካ አይደለም። እኔ የትኛው ፖለቲካ ደጋፊም አለው ፖለቲካ ውስጥ የለውበት፣ ግን አንድ ሰው ሲሞት ያመኛል። በቃ ደስ አይለኝም። ጉድ ላሳያችሁ። ይሄ እሸቱ መለሰ የሚባለው ሰው ያደረገውን ጉድ ላሳያችሁ። በእንዲህ አይነት ጩኸት ውስጥ ከታች እስከ ላይ ድረስ ከትንሽ እስከ ትልቅ ድረስ ሁሉም እየጮኸ ባለበት ጊዜ ስለ አርሲ እየጮህን ባለበት ጊዜ ሚዲያው ላይ ከ1.7 ሚሊዮን በላይ ፎሎወር ባለው የፌስቡክ ፔጁ ላይ እንግዲህ የምታዩትን ፖስተር ለጥፎ ብር ማሰባሰብ። አቤት ጌታ ሆይ፣ በዚህ ያህል ሰው ብር ወዳድ ገንዘብ አምላኪ ይሆናል? ምንም ትንሽ ቢያንስ ታይሚንግ አጠብቅም ሰዓት አጠብቅም እና በዚህ ሰዓት ሰው እንዲህ አይነት ነገር ያደርጋል? እንዲህ አይነት ሰዎች ናቸው ውድ ቤተሰቦች አጉል መንፈሳዊ ሆነው ጻድቅ ሆነው ፊት ለፊት ለሚታዩት። እስቲ እዚህ ጋር አንድ የምናየው ቪዲዮ ደግሞ ጋር ደርሰናል። ስለ ሄኖክ ኃይሌ ምንድነው እየተሰማ ያለው ነገር ውድ ቤተሰቦች በደንብ ጠይቅልኝ። እሺ እሳቸው የሚችሉት ነው እንግዲህ ተናግረዋል። እሳቸው የሚችሉት እስቲ እኔ ለአባ አንድ ጥያቄ ብቻ ነው ማቀርበው። በጣም አጭር ነች። ከ6 ወር በፊት በኢንተርኔት ላይ ዓለም አቀፍ የሆነ ድምጽ እያሰማን ነበር፣ ኦርቶዶክሳውያን ማለት ነው። እንደውም ተቀላቅለው ሌላ ኦርቶዶክሶች የግሪክም የሌላውም በእንግሊዝኛ እየሰሩ ብዙ ነገሮች እየተካሄዱ ነበር። ዓለም ድምጻችንን እየሰማው ነበር በወቅቱ ማለት ነው፣ ምን ያህል ኦርቶዶክሳውያን በኢትዮጵያ ውስጥ እንደሚሞቱ። በዛ ሰዓት ግን ምንድነው የተደረገው? የአላፋት ዝማሬ የሚባል በመንግስት ስፖንሰር ተደርጎ በመስቀል አደባባይ ላይ ተዘጋጅቶ ይህንን ተቃውሞ ሲሰሩ የነበሩ እንዳለ በሄኖክ አማካኝነት በዲያቆን ሄኖክ አማካኝነት ይህንን ማስታወቂያ የሚሰሩት በጠቅላላ ወደ አላፋት ዝማሬ ማስታወቂያ ነበር የሄዱት።
ቤቱን ድምጽ የሚያሰሙት በሞላ ወደ ምንድን ሄዱት? አላፋት ዝማሬን በማስተዋወቅ ነበር። የአላፋት ዝማሬ ሲተዋወቅ እና በሚዲያ በየሚዲያው ላይ እንደዛ አይነት ምስል ሲቀርብ ምንድን ነው የተሰማው ለዓለም? የኢትዮጵያ ኦርቶዶክሳውያን ደህና ናቸው፣ ምንም አይነት ግድያና ምንጮጮት ውሸት እንደሆነ ነበር ገጽታውን ለዓለም ሲያሳይ ነበረው። በመንግስት ስፖንሰርነት ማለት ነው። ነጭ ተለብሶ ጥቁር ተለብሶ እንኳን ይወጣ ሲባል ጥቁር አልተለበሰም ነበር። ነጭ ተለብሶ ሰላም ነን የሚል ገጽታ ነበረ ለዓለም ያሳየ ነው። እዛ ጋር ተገለናል፣ ጥቁር ለብሰናል፣ እዚህ ጋር ደግሞ ነጭ ለብሰን ሰላም ነን የሚል በመንግስት ስፖንሰርነት ቀርቦ ነበረ። ያ ሁሉ ድምጽ ያ ሁሉ ለቅሶ የተዳፈነው በመንግስት ስፖንሰርነት በዲያቆን ሄኖክ አበረታችነትና እንደዚሁም ዲያቆን ሄኖክን በሚከተሉ ከዛ በፊት ያንን ማስታወቂያ ሲሰሩ የነበሩ ሞተናል ሲሉ የነበሩ ተመልሰው ሰላም ነን የሚል ማስታወቂያ ተሰርቶ ነው ያ ነገር የተቋረጠው። እና እርሶም የሚያውቁት ነገር ነበረ ያኔ የአላፋ ዝማሬ ሲተዋወቅ ሲቃወሙ የነበሩ ምን ሲደረጉ እንደነበሩ ምን ሲባሉ እንደነበሩ ያውቃሉ። እና ይሄ ነገር እንዴት ያዩታል? ራሳችን ሞትን ራሳችን ሰላም ነን እያልን እንዴት ነው ምንድነው ማለት ነው? አንዴ ሞትን አንዴ ሰላም ነን ይሰራል እንዴ? አንዴ ጥቁር አንዴ ነጭ እየለበስን ምንድነው? አሩሲ ስለሆነ ነው እንዴ? ማለት አዲስ አበባ ስላልተገደለ ነው? ምንድነው? እዚህ ጋር ሚዲያ ላይ ኦርቶዶክሶች ሌላውን አሁን ለምሳሌ ጴንጤውንም ሌላውን አምጥተን ምንድነው ኦርቶዶክስ የምናደርገው? ልናስገድለው ነው? ማን ጠብቅ ሆነ ምዕመናችንን ገዳም ልናሰራ ነው ገንዘብ አዋጡ ይባላል። ኦኬ ገጠር ላይ ገዳም ሰብስበ ከዛ ሊገደል ነው? ምንድን እያዘጋጀንለት ያለው? ምዕመኑ መጀመሪያ ጠብቀናል ወይ? ካልጠበቅነው ለምንድነው ልም ያለ ጫካ ውስጥ ቤተክርስቲያን እንሰራለት? ተመርጦ እንዲገደል? ይሄ ነው እየተደረገ ያለው ማለት ነው። እና በዚህ ጉዳይ ላይ በተለይ በዲያቆን ሄኖክ ዛሬ የታለ እሱ? ትናንት ሰላም ነን ሲል ነበር። ስንሞት ዛሬ ወጥቶ የታለ? ፊት ለፊት መቆም ያለበት እሱ ነው። እሱ እንዲጠየቅልን ነው የምንፈልገው። የመጀመሪያው ሰው ይሄን ነው ዮኒዬ። ቴንኪው። በጣም ጥሩ። የሚገርም ነገር ዘመድኩን ይሄን ሰው በጣም አድርጎ ተቃውሞታል። እኔ ደግሞ ከምን አንጻር እንደሆነ ስላልገባኝ በዛ ሰዓት ሌላም ነገሩ ስለነበርኩኝ አስተውዬ አላየሁትም እንጂ ዘመድኩን በዚህ ጉዳይ ላይ በደንብ አድርጎ ሲናገር ነበረ። ይሄንን ህዝብ የሚሞተውን የሚገደለውን የተጨፈጨፈውን የኦርቶዶክስ ወንድምና እህት ጉዳይ ወደ ጎን አድርጎ ማስጨብጨቡን ማሳየቱን ሌላ ፖለቲካ መስራቱ ላይ ነው ፎከስ የተደረገውና ይሄ ገጽታ ግንባታ አይነት ጨዋታ የሚጫወተው ነገር አለና ዲያቆን ሄኖክ ከህዝብ በላይ አይደለም፣ ከምዕመናን በላይ ልትሆን አትችልም። የምዕመናን ስሜት ላይ አሁን ምንም አይነት ድምጽ ካልሰጠ ምንም አይነት ነገር ካላረግ አንተም ተባባሪ ነህ ብለን ነው የምናስበው። ይሄ ለሚጨፈጨፈው የኦርቶዶክስ ወገን ዝም የምትል ከሆነ ተባባሪው አንተ ጭምርና ብዬ ነው የምለውና ይሄን ነገር ለህዝብ ማሳወቅ አለበት። በደንብ የምናየው ነገር ነውና በደንብ ይሄ አሁን የሚያዘምር የሚያስጨበጭብ የሚያስብል ነገር የለም። ኦርቶዶክስ እየተጨፈጨፈች ነው። ኦርቶዶክስ በምታዩት ሁኔታ መገለል እየተደረገ ነው። ብዙ ነገሮች እያየን። ስለዚህ ያንን ነገር ማስተካከል የሚቻለው እዛ ላይ የሚሰሩ ፖለቲካዎችን በጥንቃቄ በመከታተል የሚደረግ ነገር ነው ብዬ ነው የማስበውና በአደባባይ ወጥቶ ይሄንን ነገር ካልተናገረ እሱ ራሱ ያስጠይቀዋል ብዬ ነው የማስበውና በዚህ ነገር ላይ ቀሲስ የሚሉት ካለ ወንድማችን ስለጠየቀ በጣም ጥሩ ሀሳብ ነው። ከማለፋችን በፊት እግዚአብሔር ይስጥልን። በነገራችን ላይ ያው ይሄ ባለፈው እሱም ያነሳውንም ቅድም ሳነሳ እንደነበረው የአርሲ ኦርቶዶክሳውያን ጭፍጨፋ በጣም ተጠናክሮ ይካሄድ በነበረበት ጊዜ እዚህ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ እንደ ኮሚቴ ሆነው ሲሰሩ ከነበሩ ሰዎች ውስጥ አንዱ እኔ ነኝ እና ያን ጊዜ በጣም ብዙ ስራ ሰርተናል። እግዚአብሔር ይመስገን። ህዝቡም እንዲነቃ ዓለም አቀፍ ኦርጋናይዜሽኖችም ደግሞ ኢትዮጵያ ውስጥ ያለውን የኦርቶዶክሳውያን ጭፍጨፋ እንዲያውቁት እንዲረዱት የማድረግ ትልቅ ስራ ተሰርቷል። የአላፋት ዝማሬንም በተመለከተ በጣም ትልቅ ችግር ውስጥ ነበር የገባ ነው። ያን ጊዜ ተቃዋሚዎች ነበርን። እኔ ተቃዋሚ ነበርኩ። እዚህ በአጠቃላይ የአርሲን ጉዳይ ስናነሳ የነበርን ሰዎች አባታችን መጥተዋል። ክቡር መላከ ገነት ቀሲስ ሪበኩሉ ስንቃወም ነበር። ምክንያቱም አሁን ጊዜው አይደለም፣ ነጭ ለብሰን አደባባይ ወጥተን የምንዘምርበት ጊዜ አይደለም። ይሄን ማድረጋችን
እየገደሉን ያሉትን ሰዎችና በቀጥታ የሚሆን በተዘዋዋሪ ይሄንን የሚደግፈውን መንግስት ነው የሚጠቅመው፣ ኦርቶዶክሳውያንን ፈጽሞ አይጠቅም ይሄ ነገር የሚል ጽኑ ክርክር ስናደርግ ነበር፣ ስንሰደብ ነበር፣ ብዙ ተቃውሞ ሲገጥመን ነበር። ግን ወንድማችን እንዳለው ያለፋ ዝማሬ ከተደረገ በኋላ ያልነው እኛ እንዳልነው የሆነው እኛ እንዳልነው ነው። መንግስት በደንብ ተጠቅሞበታል። ዮኒ አርሲ ውስጥ ኦርቶዶክሳውያን ሲጨፈጨፉ አይደለም የውጭ ሚዲያ አንድ የሀገር ውስጥ ሚዲያ ዘግቦ ያውቃል? አያውቅም። የአላፋት ዝማሬን ግን የቀረ ኢንተርናሽናል ሚዲያ የለም ዘግቦታል። ለምን? አየው፣ ለመንግስት ፕሮፓጋንዳ ነው የሚጠቅመው። ኢትዮጵያ ሰላም ናት፣ በሰው በነጻነት ሃይማኖቱን ማክበር ይችላል፣ ማምለክ ይችላል የሚል ፕሮፓጋንዳ ለመስራት ነው የተጠቀሙበት። ሰርቶላቸዋል እነሱ። ስለዚህ ዝም ብለው ባለማወቅ ሲቃወሙ የነበሩ ናቸው። እኛ ዝማሬን አንቃወምም። ዝማሬ የቤተ ክርስቲያን ዋና አገልግሎቷ ነው። ግን ወቅት የሚባል ነገር አለ፣ ጊዜን መዋጀት የሚባል ነገር አለ። በሰሙነ ሕማማት የፋሲካ ዝማሬ አትዘምርም ቤተ ክርስቲያን። የሰሙነ ሕማማት የራሱ ዝማሬ አለው፣ የፋሲካ የራሱ ዝማሬ አለው። አየው። ስለዚህ ይሄንን የማያውቅ ዝም ብሎ እንደ መንጋ ግር የሚል ሰው ሲቃወመን ነበር ያን ጊዜ። ግን እኛ እንዳልነው ነው የሆነውና ወንድማችን ያነሳው ሐሳብ ትክክል ነው። አሁንም ቢሆን ከመንጋ አስተሳሰብ ወጥተን ሰከን ብለን የሚጠቅመው ነገር ላይ ትኩረት አድርገን ብንነጋገር ነው ራሳችንንም ህዝባችንንም ማዳን የምንችለው የሚል ሐሳብ ነው ያለኝ። እኔ ቴንኪው። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ትክክለኛ ነገር ነው። አሁንም ቢሆን በዚህ የሚጭበረበር በዚህ የሚታለል ነገር እንደማይኖር ቅድምም ሳመሰግኖት ነገር ነበር። ቀሲስ ዲበኩሉ ከኢራንና ከእስራኤል ጦርነት ይልቅ አርሲ ላይ የሚገደሉ ወገኖቻችን ለኛ ቅርባችን አይደሉም? የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው። ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋህዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉሥ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ። አዲስ አበባ ላይ ያለ ባለማተብ ዱርዬ በለው ጠጣውት እያልክ ቪዲዮ ከምትሰራ አሩሲ ላይ ላሉት ወገኖች ድምጽ ሁን። አባቶቻችን ሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የኛም ደም ነው። ይሄም በቃ ሊባል ይገባል። ክርስቲያን ተዋህዶ
እኔ ከዚህ ሐሳብ ጋር ሙሉ ለሙሉ እስማማለሁ። ድምጽ መሆን የነበረባቸው አባቶችና መምህራን አሁን ላይ ዝም ማለታቸው በፍጹም ልክ አይደለም። እርግጥ ነው እኛ የምንጠይቀው ሰላምንና ፍትህን ስለሆነ ህግን የሚጥስ ሁከት እንዲፈጠር አንፈልግም። ነገር ግን ድምጽ መሆን ማለት ሁከት መፈጠር ማለት አይደለም። ድምጽ መሆን ማለት ለተገፉት መቆም፣ ለፍትህ መሟገትና ሰላም አስከባሪው አካል ኃላፊነቱን እንዲወጣ በሰላማዊ መንገድ በቁርጠኝነት መጠየቅ ማለት ነው። ዝምታ ሁል ጊዜ ወርቅ አይደለም። በተለይ ደም እየፈሰሰ ባለበት በዚህ ሰዓት ዝምታ በጥቃቱ እንደመስማማት ሊቆጠር ይችላል። ስለዚህ አባቶቻችን ለዚህ ግፍ ድምጽ ሊሆኑ ይገባል። ፍትህ ለተገፉት የአርሲ ኦርቶዶክሳውያን፣ የሰው ልጅ ነፃነትና ደህንነት ሊከበር ይገባል። እናንተስ አሁን ባለው የቪዲዮ ባለቤቶች ሐሳብና በእኔ አስተያየት ላይ ምን ትላላችሁ? የአባቶች ዝምታ እንዴት ታዩታላችሁ? ሐሳባችሁን በኮሜንት መስጫው ላይ በስነ ስርዓት አስቀምጡልኝ። ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ አድርጉ። ሰላም። ድምጿን ስትቀንስ ዝም ያለች